ሰላም ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የጎጃም የሚዘወተረውን ወይም ባህላዊ ምግብ የተወሰኑትን እናያለን። በዋነኝነት እዚህ ጋር ዛሬ ግብጦ እንግዲህ በጣም ጤናማና ገንቢ ምግብ ነው። ይሄን ግብጦ ተቆልቶ ተዘፍዝፎ ምሬቱ እንዲወጣለት እየተዘበዘፈ ያደረ ውሃ እየተቀየረለት ቃሪያና ሽንኩርት ተደርጎ ቆንጆ ሆኖ የተዘጋጀ ነው። እኔ ደግሞ በተጨማሪ ቤት ሳመጣው በእነዚህ እዘፈዝፈዋለሁ። እንግዲህ የሚዘፈዘፈው የሚደጋገመው ምሬት ስላለው ምሬቱ እንዲለቅ ነው። ግብጦውንም የገዛሁት ሰፈሬ የሚሸጡ ስላሉ ከእነሱ ላይ ነው። ሌላው ደግሞ ይሄንን ድንች የጎጃም ድንች ነው። እንዲህ ቀይ ነገሮች ያሉበት የጎጃም ነው። ትንንሽ ሆኖ በጣም ጣፋጭ ነው። ቆንጆ ድንች ነው። አሁን ድንቹን እንቀቅላለን። ድንቹ እስኪበስልልን ድረስ ግብጦውን እናዘጋጃለን። ግብጦ በውስጡ ከፍተኛ የሆነ የምግብ ንጥረ ነገሮችን ይዟል። ለምሳሌ ፕሮቲን፣ ማግኒዚየም፣ ፖታሺየም፣ አይረን እና ቫይታሚንስ እንዲሁም ፋይበር ወይም አሰርን በከፍተኛ ደረጃ ይዞ ይገኛል። እነዚህም ንጥረ ነገሮች ደግሞ ለሰውነታችን ከፍተኛ ጥቅም ይሰጣሉ። ለምሳሌ ኮሌስትሮል፣ ስኳር፣ ደም ብዛት እንዳይከሰት ይረዳል። ክብደት ይቀንሳል። አሰር ወይም ደግሞ ፋይበር በከፍተኛ ደረጃ ስላለው ድርቀትን ይከላከላል። የልብ ህመም እንዳይከሰት ያደርጋል። የምግብ መፈጨትን ጥሩ ያደርግልናል። አሁን እዚህ ጋር ሁሉንም ያዘጋጀሁትን ጨማምሬያለሁ። ቃሪያም ማነው ጨው ጨምሬያለሁ። ይሄንን ለሁለት ሰዓት ያህል እንዘፈዝፈዋለን። ይኸው ድንቹም በስሏል። አሁን በርዶ ድንቹን ልጠን እንመለሳለን። እንግዲህ ይኸው ድንቻችንን ልጠን ጨርሰናል። የዘፈዘፍነውንም ግብጦ ለገበታ ስናቀርብ እንደዚህ ከቀላቀልነው በኋላ እያጠለልን የሚበቃንን አጥለን በሳህን እናደርጋለን። የቀረውን ደግሞ ፍሪጅ ውስጥ ወይም ደግሞ ከድነን ውጪ እናስቀምጠዋለን። ካስፈለገ ውሃም እንቀይርለታለን። ያው የምንዘፈዝፈው ምሬት ካለው እንዲወጣልን ነው። እንግዲህ አሁን እዚህ ጋር እኔ ግብጦውን ይኸው በዚህ መልኩ ለገበታ ቀንሰናል። የሚፈልግ እንግዲህ ከነቃሪያውም መመገብ ይቻላል። እስቲ ቅመሱ። ምንም የመምረር እንትን የለውም። በጣም አሪፍ ነው። ቀምሼዋለሁ። እንግዲህ ግብጦን በዳጣም መመገብ እንችላለን። በዳጣ ለውሰን አይቀቀልም፣ እንዲሁ ተዘፍዝፎ ነው የሚበላው። ግብጦን እንግዲህ ስንመገብ መጠርጠር ወይም መፈልፈል የለብንም። ምክንያቱም ፋይበርን የበለጠ የምናገኘው ሳንጠረጥር ስንበላው ነው። አሁን ደግሞ ለድንቹ ማባያ ያመጣሁት ተልባ ነው። ይህን ተልባ በደንብ አድርጌ ተልባ ድቁስ ሰርቻለሁ። ዩቲዩቤ ላይ ገብታችሁ ተመልከቱት። አዋዜውንም እንደዛው ዋው ሽታው ልዩ ነው በጣም እና ይሄንንም አዋዜ ተልባውንም ዩቲዩቤ ላይ ገብታችሁ ተመልከቱ። አሁን በአዋዜው እንቀምሳለን። እንግዲህ እየቀመሳችሁ አስተያየታችሁን በኮሜንት እኔ ደግሞ ልቅመስ። በተልባው ቀምሳለሁ።
በጣም ነው የሚጣፍጠው። እዚህ ጋር በሰሊጥም በዳጣም መመገብ እንችላለን። በጣም ነው የሚጣፍጠው ድንች የጎጃም። ተመልካቾቼ ስለተከታተላችሁኝ ከልብ ነው የማመሰግነው። ቀናችሁ ይባረክ።